ሰላም ጤና ይስጥልኝ ውድ ቤተሰቦች እንዴት ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ለማታውቁኝ ሻምበል እባላለሁ። የቴክኖሎጂ ምስል እየሰራሁ እገኛለሁ። አሁን አንድ አጠር ያለች ምስል አዘጋጅቻለሁ። እንሂድ። አሁን በጣም ወሳኝ የሆነው ሴቲንግ ነው የምናየው። ይሄ ሴቲንግ ፕሮፋይል ኤንድ ታጊንግ ሴቲንግ ይባላል። በጣም ወሳኝ የሆነበት ምክንያት ሰዎች ላይ በእኛ ፕሮፋይል እንደፈለጉ እንዳይጫወቱ ለማድረግ ስለሚያስችል ነው። አሁን 3 ሰረዙን እንንካ። ከዛ ሴቲንግስ ኤንድ ፕራይቬሲ የሚል እንጫን። ሴቲንግ እንግባ። ወደታች እንወረድና ፕሮፋይል ኤንድ ታጊንግ የሚል አለ፣ እሱ ጋር እንግባ። አሁን እዚህ ላይ ነው የምናየው እነዚህ ሴቲንጎች ካስተካከለን በፌስቡክ ላይ ምንም አይነት ስጋት እንደሌለን እንረዳለን። ይሄ ባይ ዲፎልት ራሱ ያመጣው ነው የነበረ ነው። አሁን አስተካክለን ሁሉም ነገር አሁን ፊክስ እናደርገዋለን ማለት ነው። የመጀመሪያው ፍሬንድስ ይላል። who can post on your profile። ይሄ ምን ማለት ነው? በአንተ ፕሮፋይል ማን ፖስት ያድርግ ነው እያለኛለሁ። እንዴ ይሄ ጥያቄ የለውም፣ ምንም ጥርጥር የለውም፣ ራሴ ነው። ምክንያቱም ሰው ታግ ካደረገኝ በእኔ ፕሮፋይል ላይ እኔ ፈቅጄ እንደለቀኩት የሚለቀቅ ብዙ ቪዲዮ እናያለን። በተለይ ሳንወድ አላስፈላጊ ቪዲዮዎችም በእኛ ላይ ታግ ተደርገን በሰው ላይ ምን ሆነ ነው የለቀቀው ምን ሆነ ነው እንባላለን ማለት ነው። ይሄ ስላልዘጋ ነው ፍሬንድ ስላልኩ ጓደኞቼ በእኔ ታግ ያደርጋሉ ማለት ነው። አሁን እንግባና ኦንሊ ሚል በለው እኔ ብቻ፣ ከዛ ሴቭ። ሁለተኛው who can see what others post on your profile። ይሄ ማለት ምን ማለት ነው? ሌሎች በፕሮፋይልህ ላይ የሚጽፉትን ማን ማየት ይችላል ማለት ነው። በአንተ ፕሮፋይል የተጻፈ ማንየው ነው እኔ ራሴ ነው ማየት የምፈልገው። ኦንሊ ሚ። ፍሬንድስ ብትሉም አካውንታችሁ ፕራይቬት ከሆነ አውቃችሁ አድ ፍሬንድ ብላችሁ የምታውቁት ሰው የምትቀበል ከሆነ አሪፍ ነው ፍሬንድ ብታደርጉም፣ ግን ኦንሊ ሚል በለው ማለት ሰው በእኔ ላይ የለጠፈው እኔ ብቻ ማየት ፈልጋለሁ ነው። allow others to share your posts to their story ይላል። ይህ ምን ማለት ነው? ሰዎች ልጥፎችህን ወደ ስቶሪ እንዲያካፍሉ መፍቀድ ነው። በአንተ ፕሮፋይል የለጠፍከውን ወይ ሰው ታግ ካደረገ ሌላ ሰው ለ24 ሰዓት ወደ ስቶሪው ይለጥፈው፣ አንተ ፖስት ያደረግከው ማለት ነው። ይለጥፈው ካልኩ ኦን አድርገዋለሁ፣ አይ መለጠፍ የለበትም ካልኩ ደግሞ ኦፍ አድርገዋለሁ። ይሄ ብዙ ችግር ሊያመጣ ይችላል፣ ግን ቫይራል ለመውጣት ምናምን መያዝ ነገር የለውም። ይሄ ኦን ካደረግኩ የሆነ ሰው በፕሮፋይሉ ፖስት ካደረገው ዩዘር ኔም እና ስምህ ይታያል። ወደ አንተ ለመግባት ትንሽ ሊያግዝ ይችላል፣ ግን ብዙ ምካበድ ነገር ስላልሆነ የፈለጋችሁ ማድረግ ትችላላችሁ። ተመራጭ የሚሆነው ግን ኦፍ ነው፣ እንደ አድቫይስ ማለት ነው። ታጊንግ ኤንድ ኢምፕላይድ ሜንሽንስ የሚልታች አለ። who can see posts that you are tagged in on your profile ይላል። ይህ አንተ ታግ የተደረክባቸው ልጥፎች ወይም ፖስት የምንላቸው ማን ማየት ይችላል ነው። ጥርጥር የለውም ኦንሊ ሚ ነው። ምክንያቱም who can see posts that you are tagged in your profile ታች ወረድ ብለን ምን አለ? this includes who can see your mention tabs። መንሽን ከተደረገ ማን ያየው? እገሌ ለእገሌ መንሽን አደረገው ወይም በእገሌ ፖስት እገሌና አንተን መንሽን ተደርጋችኋል ምናምን እያሉ የሚለጥፍ ማለት ነው። ኦንሊ ሚ ነው። በቃ እኔ ብቻ ማየት ፈልጋለሁ ነው። አላስፈላጊ ሴቲንግ ስለሆነ ነው። when you are tagged in a post who do you want to add to their audience of the post if they cannot already see it ሚላላ። ይሄ ምን ማለት ነው? ታግ ከሆነ አሁን ማየት የማይችሉ ሰዎች ማን እንዲጨመር ትፈልጋለህ? ታግ ተደርገሃል፣ ማየት ያለበት ወይም ያንተ ሪቪው ማድረግ ያለበት ኦዲየንስ ነው። ሁለት አማራጭ ነው ያለው፣ ፍሬንድስ እና ኦንሊ ሚ ነው። ኦንሊ ሚ ነው ማለት ይሄም ኦንሊ ሚ። ከዛ ሴቭ እንዳንረሳ። እሺ ታች አለ በጣም ወሳኝ የሚባሉ ሁለት ሴቲንጎች እዚህ ጋር አሉ ማለት ነው። ሪቪው ታግስ that people add to your posts before the tags appears on Facebook ይላል። ይሄ ምን ማለት ነው? ሰዎች አንተን ታግ ከማድረጋቸው በፊት እንድታረጋግጥ ትፈልጋለህ ለማለት ነው። አጭር ባለ ቋንቋ
ሰሞን ታግ ላደርግ ይችላል። ፍሬንድም ይሆን ማንኛውም ሰው ታግ ላደርግ ይችላል። ይሄ ፖስት ታረጋግጥ ትፈልጋለህ ከመታየቱ በፊት ወደ ፌስቡክ ከመሄዱ በፊት እንታረጋግጥ ነው። ስለዚህ ኦን አድርጋለሁ። አዎ መረጋገጥ ፈልጋለሁ። እኔ አፕሩቭ ካላልኩት አልሄድም ማለት ነው። ሪቪው ፖስትስ that you are tagged in before the posts appears on your profile ይላል። ይሄም ሰዎች ታግ ሲያደርጉ በፕሮፋይልህ ላይ እንድታረጋግጥ ትፈልጋለህ ማለት ታግ ታደርጋለህ። አንተ ፖስት እንዳደረግከው ከመውጣት በፊት ላይ ትቆጣጠረው ትችላለህ ይላል። ይሄም ደግሞ ኦን እናደርጋለን። እንደዛ ብለን አስተካክለን ከማንኛውም ስጋት መውጣት እንችላለን። ምስሉን ከተመቻችሁ ላይክ፣ ወንድሜ እህቴ ጓደኛዬን ሊያልፋችሁ አይገባም ካላችሁ ሼር፣ ለቀጣይ ካንተ የሚለቀቁ ምስሎች መከታተል እፈልጋለሁ ካላችሁ ደግሞ በሰዓቱ እንድደርሳችሁ ሳብስክራይብ በማድረግ ቤተሰብ ይሁኑ። ስላያችሁልን አመሰግናለሁ።